በተወረወረብህ ድንጋይ ቤት መስራት ማለት ይሄ ነው። ነገሩ እንዲህ ነው። ለመጀመሪያ ጊዜ የለቀኩት ቪዲዮ ነበረ ከስራ መልስ ልጆቼ የሚል ማለት ነው። ታዲያ በሱ ቪዲዮ ላይ ብዙ ኮሜንቶችን አስተናገድኩኝ። እኔ ለማሳድጋቸው ልጆች፣ እኔ ለወለድኳቸው ልጆች በጣም ብዙ ኮሜንቶች ተወረወሩ። የመጀመሪያውና ዋነኛው ምንድነው? ወይኔ ደርዘናቸው ኮተቱስ ቢቀርብሽ የሚለው ኮሜንት ነበረ። ታዲያ እኔም እሱን ኮሜንት ሪቪው አድርጌ እንደገና ቪዲዮ ሰራውበት። ከዛ እሱ ቪዲዮ ቫይራል ወጣና በቃ አዛኙ በጣም ብዙ ነበረ። ወይኔ አላህ ያሳድግልሽ ፈጣሪ ያሳድግልሽ የሚሉት በጣም ብዙ ነበሩ። በጣም ነበረ ደስ ያለኝ። ስለዚህ በቃ ከዚህ በኋላ እኔና ልጆቼ የሚል ኮንቴንት ሁሌም መስራት አለብኝ ብዬ ወሰንኩኝና በቃ ሰራሁኝ ማለት ነው። እስካሁን ድረስ ቪዲዮ እየሰራሁ ነው። ከዛ ደግሞ አሁን ይሄ ሪፕላይ ያደረኩላችሁ ኮሜንት 10 ልጅ ሽሮ እያበሉ ከማሳደግ 2 ልጅ ጽድት አድርጎ ማሳደግ ይሻላል ይል ነበረ። ሌላኛው ኮሜንት ደግሞ ልጆቹን ፈልፍለሽ መከራ ታበያለሽ ምን ልታበያቸው ነው የሚል ነበር። ከሱ በተጨማሪ ደግሞ አረብ ሀገር ከ20 አመት በኋላ ወንዱ ዘበኛ ሴቷ ገረድ ትሆናለች ይል ነበር። አረ ሌላም አለ ጋንጃ መችም ይሆናሉ አሳድገሽ የሚልም ነበር። ታዲያ እኔ እህታችሁ ወደ ስራ ቀየር አደረኩኝና ለምን ህዝቤን ሽሮ አላበላውም ከኔ ልጆች አልፎ በሚል ሐሳብ ሽሮ ነጋዴ ሆንኩኝ። ታዲያ ተዋጣልኝና ሰውን በጣም ወዶት እየገዛኝ እየወሰደ በጣም ወዶት እየገዛኝ ይገኛል ማለት ነው። እና ለማንኛውም በተወረወረባችሁ ድንጋይ ቤት ስሩ ለማለት ያክል ነው። ሌሎቻችሁ ምታበረታቱኝ ከጎን ያላችሁት ከልብ ነው ማመሰግን። አላህ ያክብርልኝ። አሁንም ቪዲዮዬን ኮፒ ሊንክ፣ ላይክ፣ ሼር፣ ሪፖስት አድርጉልኝ። እወዳችኋለሁ።